In the heart of Dera, a quiet revolution of opportunity and determination is unfolding. For many women here, opportunity was once a distant idea, limited access to finance, limited education, limited voice. But when a woman is trusted, when she's equipped, when she's given not charity but opportunity, everything changes. This is the story of Hope Arriving, an organization working alongside more than 200 women, not to give hands out but to build independence. Through a simple but transformative system, a revolving fund, women save, borrow without interest, grow their businesses, and rise step by step into financial stability. And this is only the beginning. ስሜ እንግዳ ታደሰ እባላለሁ። የአዋሽ ከተማ ነዋሪ ነኝ። የሁለት ልጆች አባት ነኝ። የምሰራውም ደግሞ ያው አትክልት ሸቀጣ ሸቀጥ። ስሜ ጅብሪል መንዛ አብዶ እባላለሁ። የምኖረው ዴራ ከተማ ውስጥ ነው። የአራት ልጆች አባት ነኝ። ስሜ ኩሪት አለ ነው። በምኖረው በዴራ ከተማ ውስጥ ነው። 5 ቤተሰብ ነው። ስሜ አለምፀሐይ ማሙሸት ይባላል። የዴራ ከተማ ነዋሪ ነኝ። ሲቀጥል ጄዞሮ ለቀበሌ ማለት ነው። ስሜ ፋጡማ ኡመር ይባላል። የምኖረው ዴራ 02 ቀበሌ ውስጥ ነው። ነጋዴ ነኝ። ስሜ ረሂማ ቦራ ይባላለሁ። የቡረ በሩ ዴራ ቁጥር 2 ዳይሬክተር ነኝ። ስሜ ብርቱካን ሽፈራው ነው። የአዋሽ መልካሳ ነዋሪ ነኝ። ጠላና አረቄ ነው የምሰራው። ስሜ አስቴር ዳመና እባላለሁ። የተወለድኩት ዴራ ከተማ ነው። ልጆች ደግሞ 6 ልጆች አሉኝ። ስሜ ልኬ መካሻ እባላለሁ። የምኖረው በአዋሽ 01 ቀበሌ። ዛራ በሽር እባላለሁ። ከዚህ የተሻለ ኑሮ አልነበረኝም። ይሄን ስራ ከጀመርኩ በኋላ ግን የተሻለ ለውጥ አምጥቼበታለሁ። መጀመሪያ እንደዚሁ ሽሮ በርበሬ ትንሽ ጀምሬ ነበረ። ከዛ ሳዋጣኝ ትቼም ነበረ። የኑሮ ሁኔታ ያው እንደምንም እየኖርን ነበር። ከዛ በፊት ሌስትሮ ስራም እሰራለሁ። ከዛ ውጭ ደግሞ ከሰው ጋር ሆኜ አሁን እየሰራሁ ያለው ስራ ዶሮ ስራ እየሰራሁ ነበር። እኩል ከሰው ጋር ሆነ በዚህ ነው ተፍተፍ እያልኩኝ ቤተሰቤን ማስተዳደር። እኔ መጀመሪያ ጊዜ ምግብ ቤት ነበረኝ። ከዛ ክስር ብዬ ታመሜም ህመም ላይ በጣም ታመሜም ነበረ። በፊት ያው አገልግሎቱን ሳንጠቀም በፊት ማለት ነው ትምህርቱን ሳንማር በፊት ገንዘብ አጠቃቀማችን ለየት ያለ ነው። ማለትም እንደፈለግን ነው የምናወጣው። ትምህርቱን ከተማርነው ደግሞ የቁጠባችን ነገር ያው ለየት ባለ ነገሩ በኢኮኖሚ ነው እየተንቀሳቀስን ያለ ነው የምናደርገውን ነገር ማለት ነው። በጣም ነበር። እኔ ምንም እየሰራሁ አልነበረም። ልጄ ነበረች የመጀመሪያ ልጄ ድንች እየሸጠች ነበር አስፋልት ላይ እንትን የምትለው። በፊት ላይ በብድር ነበር የጀመርኩት። አንደኛ እውቀትም የለኝም፣ በዛ ላይ ደግሞ እንትንም የለኝም ብዙ። እንዲሁ ዝም ብዬ ነው እንዲሁ ምን ብዬ አንዳንዴ ብድርም እየገባው እንዲሁ የሥራ እንትን ራሱ አልገባኝም። ያው መጀመሪያ መንቀሳቀሻ ሳንቲም አልነበረኝም። ከሱ ባገኘሁት እንትን ነው እንቅስቃሴ ያደረኩት። ያው ዝም ብዬ እየሰራው አጠፋለሁ። ምንም መልሼም እንትን አልልም። በቃ ብድር ገብቼም ነበረ እና መመለስም ሲያቅተኝ እየተውኩኝ ግማሹን እየተውኩ ግማሹን እየሰራው ነበረ። ገንዘብ ማግኘት ትልቁ ችግሬ ያው ስራ ብዙም የለም። ሌስትሮም ያው የታወቀ ነው። ብዙ ስራ ሰራተኞች አሉ። ብዙ ገንዘብ የለኝም። ዶሮ ሰርቼ በጣም በሰፊ መስራት ፈልግ ነበረ። ከዛ በፊትም ገንዘብ የለኝም። ከሰው ጋር ሆኜ እየሰራው ነበረ። ገንዘብ ያው አላገኘሁም ከዛ በፊት። ድሮ በዱቤ ስሰራ ዱቤ አምጥቼ ዱቤ ሳረግ ይጎልብኛል። በቃ ምንም ስራ ስለማልሰራ አልቆጥብም። የተሰራውን ቤት ውስጥ ነበር የምናጠፋው። ትልቁ ችግሬ እንትን ነው። መጀመሪያ ብዙ ፕሮግራም መላቀም ብር ተገኘ ከሱቅ ዝም ብዬ ዕቃ አወጣለሁ። ሱቅ ከዛ በፊትም ነበረኝ፣ ግን በብድር ነበር የጀመርኩት። ግን ፕሮግራም መባል ነገር አላቀም። እንዱ ልጆችም የተገኘ ነገር ገብተው ይወስዳሉ። እኔም እንደፈለኩ ነበር እንትን የምለው። መጀመሪያ ያው ባዶ ነው። የሰው ልጅ መጀመሪያ ሲፈጠርም ባዶ ነው። ከባዶ ተነስቶ ነው። አጋጣሚ ደግሞ ይሄን ድርጅት አግኝቼ ይሄ ድርጅት ድጋፍ ሲያደርግልኝ በዛ ድጋፍ ተነሳስቼ የበለጠ ሁኔታ ላይ ደርሻለሁ። በፊት ያው አንድ 10,000 ብር ነበረኝ። ከዛ 15,000 ብር ተጨመረ።
አሁን ከዛ በላይ ነው እንግዲህ ያለኝ ወደ 45,000 ብር ይደርሳል ይሆናል። ለውጡ በጣም ብዙ ነው። በፊት እዚህ የሆነ ዶሮ ቤቶች አሉን። እኔ ገንዘብ ስላልነበረኝ ከሰው ጋር ነው የምንሰራው ብያለሁ። ከዛ አሁን ተላቅቄ የራሴን እየሰራው ነው። የመጀመሪያ ብድር እኔ በፊት ምንም የምሰራበት ነገር የለኝም ነበረ። ከ250 ብር ነበረ ካፒታል ያለችኝ ማለት ነው። ያንን ብር ከወሰድኩ በኋላ ግን ቆጠብኩኝ። ቆጥባለሁ፣ እሰራለሁ። ቀጥታ ወደ እንጀራው መጋገሩ ነው የገባሁት። በጣም ተለውጫለሁ። እኔ ብቻ ሳይሆን ቤተሰቦችን በቃ እኔ ብድርና ቁጠባ ብሩን መውሰድ ከጀመርኩ ጀምሬ በራሱ በብሩ እየተንቀሳቀሱ እግዚአብሔር ይመስገን አሁን ከችግርም ተላቅቄ ብድርም ማልበድ ዱቤም ማላመጣም በራሱ ጊዜ በዛ አመጣለሁ እየሰራው ያንን በመክፈል አሁን ሁሉም ነገር በችርቻሮ መገዛውን ነገር ትቼ በቆሎም በኩንታል ገዛለሁ፣ ጌሾን ከማሳ በኩንታል ገዛለሁ፣ አስፈጫለሁ። በያን እየቀነስኩኝ እየሰራው ሳላ እዳይንም ጨርሳለሁ። ለራሴም በሰላምና በጥሩ ሁኔታ ኖራለሁ። ወይ በጣም መሻሻል አለ። በጣም ነው ብርማ አጥቼ ማላቀም ከእንደገናም የምሰራበትን ይሄ ሚዛኑንም ራሱ ከዛ በኋላ ነው የገዛሁት። ቤት ውስጥ ደግሞ የእንጀራ ምጣድና የዳቦ አንድ ላይ የሚሆነው እሱንም እንትን ብያለሁ። እንጀራውን ገበያ ስለሌለ ነው እንጂ የባልትና እንጀራም እሰራለሁ። በጣም ትልቅ ለውጥ አምጥቷል። ማለትም እኛ በቁጠባ ነው የምንከፍለው፣ በአንድ የተጨናንቀን የምንከፍለው ነገር የለም። እንደ ቀልድ ነው የምንመልሰው እና በጣም ጥቅም አለው ማለት ነው። ከስልጠናዎች ውስጥ አንዱና ዋነኛው ነገር ቁጠባን ማዳበር፣ ከቁጠባ ባሻገር ደግሞ እቁብ ተጨማሪ እቁብ አለኝ። ተጨማሪ እቁብ ገብቼ በዛ እንቅስቃሴ አድርጌያለሁ። ማለት ኦፕራይዙን ከተማርኩ በኋላ የቁጠባ አያያዙን ብዙ ነገሮችን ከነሱ ስለተማርኩኝ በዛ ምክንያት አሁን እነሱ እንዳደራጁንና እንትን እንዳሉን አሁን ጥሩ ደረጃ ላይ ነኝ። ሁሉንም ወስጃለሁ። ያው የቢዝነስ ስራንም ወስጃለሁ። የቢዝነስ ስራ ላይ በጣም ትኩረት አድርገን ሁሉንም በመውሰድ በጣም ደስ ይለኛል። ሁሉንም ወስጃለሁ። ስልጠና ስለ ቁጠባ ከህብረተሰቡ ጋር እንዴት እንደምንግባባ ቁጥበን ማደግ እንዳለብን ስራችንን በምንሰራበት ሰዓት ትርፋማ የምንሆንበትን መንገድ የምናገኝበትን ዘዴ ትምህርት ተሰጥቶናል። ከገንዘቡም በላይ ደግሞ እኔ ትምህርቱ በጣም ጠቅሞኛል። ትምህርቱ በጣም ነው የጠቀመኝ። ለምን ብዙ ነገሬን እንድሰበስብ አድርጎኛል። ብዙ ነገሬን እንዳስተካከል አድርጎኛል። የጠቀሙኝ የገንዘብን አያያዝና የአወጣጡን እንደገና ደግሞ ቁጠባውን እንዴት እንደሆነ እንዴት መያዝ እንዳለብኝ እንዴት መቆጠብ እንዳለብኝ አስተምሮኛል። እኔ ብዙ ሰዎችን እንደ አጋጣሚ ካለኝ ከስራ ገንዘቤ ላይ አላግባብ አለማውጣት በአገባቡ በስራው ላይ ብቻ ተመርኩዤ ትርፌን እንዳውቅ መርቶኛል፣ አስተምሮኛል። ይሄንን አውቄያለሁ። ለሰዎችም ይሄ ደግሞ ጠቃሚ ነገር መሆኑ እንዲህ ያለ አሰራር መሰራት አለበት ብዬ ለልጆቼም ለቤተሰቦችም እንደገና ለጎረቤትም አወያይቻለሁ። በፊት ሽሮና በርበሬ ነበር። አሁን የአጃ ዱቄት፣ የበሶ ዱቄት፣ ሚጥሚጣ ሶስቶችን ነገር ጨምሬያለሁ። ድሮ ማልሰራው ስራ ብዙም የጨመርኩበት ባይኖርም ድሮ የሚሰራውን በጣም ጨምሬ እየሰራው ነው። አሁን ዶሮዎችን የሚለን በጣም እየሰራው ነው። አሁን እንደውም ጎን ለጎን በየሳምንቱ የሆነ የአጫጭቶች ሳይመጡልኝ በፊት እየገዛውኝ ወደ ገበያ እያወጣውኝ በሳምንቱ ገቢ እንዲያገኝ እያረኩኝ አለሁ። እንጀራ ነው እኔ የምጋግረው፣ እንጀራ ነው። አሁን ራሴ ነበርኩ የምጋግረው በፊት። አሁን ግን በሰው ነው የማስጋግረው እና ተረካቢዎቼ ደግሞ አሁን ብዙ ናቸው። ሌሎችም ደግሞ ተጨማሪ ሰዎችም እየመጡልኝ ነው አሁን እና ጥሩ እንቅስቃሴ ላይ ነው አሁን ያለሁት። መጀመሪያ ሱቅ ላይ ብቻ ነበር፣ ሱቅ ላይ ነው የምሰራ። አሁን ደግሞ እንጨት፣ ከሰል ፕላስ በእነሱ ብር ነው አንድ ብዬ የጀመርኩት በእነሱ እንትን ነው። መጀመሪያ የሱቅ እንትን በሱ አልጀመርኩም። በእርግጥ በብድርም ቢሆን አሁን ደግሞ ከሰል፣ እንጨት ቢያንስ ከ25,000 እስከ 30 በዛ ብር ነው
ካና እንትኑ ማለት ከነ ትርፉ ከነዋና ከ35,000 ብር በላይ በሱ ብር ነው የምሰራው። እግዚአብሔር ይመስገን ጥቃቅን ነገሮችን ከገበያ ከመግዛትና ዱቤ ከመውሰድ ራስን ችሎ በመስራት ችዬ እንድሰራ አድርጎኛል። በፊት ጌሾ ከገበያ ገዛ ነበረ። አሁን ያ ከገበያ መገዛውን ትቼ ከማሳ በኩንታል ገዝቼ በወፍጮ በማስፈጨት ከገበያ ችርቻሮ መገዛውን ትቼ በራሴ ጊዜ በኩንታል አዘጋጅቼ ገምቼ ከቤቴ ነው የምሰራው። ያንን የገበያን ጥቃቅን ከነጋዴ ከመውሰዶች በራሴ ከማሳ ላይ በመግዛት ትርፋማ ሆኛለሁ። ያን አስጥሎኛል። ይሄንን አትክልት አልሰራም ኩኪስም አልሰራም ብዬሻለሁ። ልጄ ነበረች ድንች የምትሸጠው። አሁን ራሴ ነኝ የምሰራው። ከሰልም ወይራም አለኝ። አሁን እዚህ ጋር ፌስታል ምናምን እንዳታደርጉ ስለተባለ ነው እንጂ አለኝ እሰራለሁ። እኔ በደንብ ነው የምሰራው። ድርጅቱን በጣም ምስጋና ነው ለማመስገን ያው አቅም ያንሰኛል። እንዴት ብዬ እንደማመሰግን አላውቅም። ሆፕ ራይዚንግ ለኔ በጣም ትልቅ አስተዋጽኦ አድርጎልኛል። በቅድሚያ ሆፕ ራይዚንግን በጣም አመሰግናለሁ። ትልቅ ቦታ እንደምደርስ ስለረዳኝ በጣም አመሰግናለሁ። በዚህ እንድቀጥሉልን እፈልጋለሁ። ሌላ ሆፕ ራይዝን በጣም አመሰግናለሁ። በጣም ከአሰልጣኛችንም ጭምር ጥሩ ትምህርት ለየሰጠችን እኛ የምንዳብርበትን እኛ የምናገኝበትን ነገር እያስተማረችን ሞራላችንን የሚደግፍ ነገር እያደረገች ሰብስቦ ለያዘን ድርጅት በጣም ከፍተኛ ምስጋና አለኝ። ይሄ እሱ በመምጣቱ ብዙ ሴቶች ብዙ የወደቁ ሴቶች በቤት ውስጥ የቀሩ ሴቶች ዛሬ ግን ከሰው ጋር ተገናኝተው ስራ እየሰሩ ጥሩ አላማ ላይ እየደረሱ አሉ በተሻለ እና እኔ በራሴ እንደ ልቤ መንቀሳቀሴና እንደ ልቤ ማህበራዊ ኑሮ መኖሬ በጣም አመሰግናለሁ። ሆፕ ራይዚንግ በጣም ጥሩ ነው። በተማርነው መሰረት በድርጅቱ ባስተማረን መሰረት ስልጠናውን በመውሰድ ሰርተን ራሳችን እያሻሻልን እግዚአብሔር ይመስገን እንገኛለን። Beyond our revolving fund initiative, the organization maintains a strong and sustained commitment to education as a cornerstone of community transformation. We actively support local schools through the donation of essential reference books, strengthening the academic resources available to both students and teachers. In addition, each year we provide comprehensive educational materials to more than 300 students, including exercise books, pens, and school uniforms, ensuring that financial hardship does not stand in the way of learning. Education is not viewed as a supplementary effort, but as a central pillar of our mission. By investing in students, we invest in the long-term resilience and progress of the entire community. Our support also extends to financial empowerment. We work closely with participants to open bank accounts, equipping them with access to formal financial services. Through guided training and practical follow-up, we help them build the skills to save consistently, manage income responsibly, and make informed decisions about spending. This integrated approach, combining educational support with financial literacy and inclusion, enables families not only to meet immediate needs, but to plan confidently for the future. As Hope Arriving, empowerment is not a slogan, it's a system. Women are equipped with the tools and knowledge they need to grow, to lead, and to build sustainable futures for their family. They gain confidence, they gain stability, they gain voice. And beyond economic growth, Hope Arriving invests in the next generation, ensuring that opportunity does not stop with one woman, but continues through her children and the community. Because lasting change is not measured in projects completed, but in lives transformed. And in Dera, transformation is no longer a possibility, it's happening. Together, we're not just supporting women, we're strengthening families, we are shaping the future.